ሰላም እንዴት አላችሁልኝ? ዛሬ ለእናንተ ይጠቅማል ያልኳቸውን 3 ዋና ርዕሶች ይዤላችሁ ቀርብ ያለው እናንተ በብዛት የመረጣችሁትን ደግሞ በዝርዝር መናገር ጀምራለሁ ማለት ነው። አንደኛ ነገር ወደ ፈጣሪ የቀረብኩበት መንገድ በስደት ህይወት ውስጥ ካጋጠመኝ ፈተናና ከእግዚአብሔር ጋር ወይም ደግሞ ከቅዱሳን ጋር እምነቴ እንዴት እንደጸና አካፍላችኋለሁ። ሁለተኛ ደግሞ አረብኛ ቋንቋ ለአዲስ ጀማሪዎች እዚህ ሀገር ለምትመጡና ቋንቋው ለከበዳችሁ በቀላሉ የምትግባቡበት መንገድ። ሶስተኛ ደግሞ ራስን ማስከበርና ከአሰሪ ጋር የመጀመሪያ ንግግር በአሰሪ ቤት ውስጥ አካብሮ ለመስራትና ገና ከመጀመሪያ ጀምሮ ምን ማለት እንዳለባችሁ እነዚህ ነገሮችን እኔ እዚህ ከመቆየቴ አንፃር በደንብ በዝርዝር አካፍላችኋለሁ ማለት ነው። ምርጫውን ግን ለእናንተ ትቼዋለሁ። ሰላም እንዴት አላችሁልኝ? ትላንትና በለቀቁት ቪዲዮ ላይ 3 ምርጫዎች ሰጥቻችሁ ነበረ። እናንተም ሁሉም ስለሚያስፈልግ የተመቸሽን ጀምሪ ስላላችሁኝ ዛሬ ራስን ማስከበርና ከአሰሪ ጋር የሚደረግ ንግግር የሚለውን ትምህርት በክፍል 1 እንጀምራለን። ነገር ግን ወደ ንግግሩ ከመግባታችን በፊት ስለ ንግግሩ የሚወስነው የውስጥ ማንነታችን ዝግጅት ላይ ጠለቅ ብለን እንነጋገራለን። ብዙ ጊዜ የምንሰማው በርቺ፣ ጠንክሪ የሚል ተራ ማበረታቻ ሳይሆን ዛሬ የምነግራችሁ በስደት ምድር ላይ ቆማችሁ ማንነታችሁን እንዳታጡ የሚረዳችሁ የውስጥ ስልጣኔ ነው። ስደት ከሀገር መውጣት ብቻ ሳይሆን የራስን ማንነት ይዞ የመቆየት ትልቅ ትግል ነው። ወደ አሰሪዎቻችን ቤት ከመግባታችን በፊት መጀመሪያ ከፈጣሪያችሁ ጋር ተነጋገሩ። ይህ ለምርጫ የሚቀርብ ነገር አይደለም። አምላኬ ሆይ በዚህ ባዕድ ሀገር ሞገስና ብርታቱ ነኝ ብላችሁ ጸልዩ። ፈጣሪ የሰጣችሁ ክብር በማንም ሰዎች የሚወሰን አይደለምና እግዚአብሔር በአርአያውና በአምሳያው ሲፈጥራችሁ ሙሉ ክብር ሰጥቷችኋል። ስለዚህ እነሱ አሰሪ ስለሆኑ ብቻ የተከበሩ፣ አንቺ ደግሞ ሰራተኛ ስለሆንሽ ብቻ ያነች አድርገሽ በፍጹም እንዳታስቢ። አንቺ የመጣሽው ለዓላማ ነው። ለዓላማ የመጣ ሰው ደግሞ ለዓላማው የሚመጥን ግርማ ሊኖረው ይገባል። ብዙዎቻችን የምንሳሳተው ሁሉንም ነገር እሺ በማለት አሰሪዎቻችን የምናስደስት ሲመስልን ነው። ነገር ግን ሁሉንም እሺ ስትይ ራስሽን ታጫለሽ። ራስሽን ስታጭ ደግሞ ክብራችሁ አብሮ ይጠፋል። የሰው ልጅ ክብር የሚጀምረው ራሱ ለራሱ ከሚሰጠው ዋጋ ነው። አንቺ ለራስሽ ካራራሽ፣ ክብርሽን ካልጠበቅሽ ሌላው ሰው እንዲያከብርሽ መጠበቅ ይሄ የዋህነት ነው። በስደት ምድር የምትሰሪው ስራ ማንነትሽን አይገልጸውም። ስራው የኑሮ ማሸነፊያ እንጂ የክብርሽ መመዘኛ አይደለም። ስለዚህ እህቶቼ ከመጀመሪያ ግን ጀምሮ በውስጣችሁ እኔ ለዓላማ የመጣው ፈጣሪ የጠበቀኝና የራሴ የሆነ የህይወት ግብ ያለኝ ጠንካራ ሴት ነኝ የሚል መንፈሳዊ ድፍረት ይኖራችሁ። እሺ፣ ይህ የውስጥ ዝግጅት ሲኖራችሁ ከአሰሪዎቻችሁ ጋራ የምታደርጉት ንግግር የለማኝ ሳይሆን የባለመብት ይሆናል። በሚቀጥለው ክፍል 2 ደግሞ ይህንን የውስጥ ጥንካሬ ወደ ንግግር ቀይረን እንዴት ራሳችንን አስከብረን እንደምንጀምር እናያለን። እስከዚያው በጸሎትና በብርታት ቆዩልኝ። እወዳችኋለሁ። ፔጁን ደግሞ ፎሎ አድርጉት፣ ሼር አድርጉት ለሌሎች እህቶቻችንም እንዲደርስ። ሰላም እንዴት አላችሁልኝ? ትላንት በክፍል 1 ስለ ውስጣዊ ዝግጅትና ስለ ጸሎት አስፈላጊነት አይተን ነበረ። ዛሬ ደግሞ በክፍል 2 ያንን መንፈሳዊ ጥንካሬ ይዘን ወደ አሰሪዎቻችን ቤት ስንገባ በተግባር ራሳችንን እንዴት ማስከበር እንዳለብን ጠለቅ ብለን እናያለን። አሰሪዎቻችን ጋር ስንደርስ ሊኖረን ስለሚገባ ተግባራዊ ጥንካሬ ከዚህ በታች ነግራችኋለሁ። ብዙዎቻችን ሁሉንም እሺ ካለን ወደ ሀገራችን ይሸኙናል በሚል ፍርሃት ራሳችን ለበታችነት አሳልፈን ስንሰጥ እንታያለን። እውነታው ግን ስራሽን በአግባቡ መስራትና ክብርሽን ማስከበር የተለያዩ ነገሮች ናቸው። ስራሽን መውደድና መታዘዝ ያለብሽ ለዓላማሽ ስትይ እንደሆነ ማወቅ አለብሽ።
እና እህቶቼ የዝቅተኝነት ስሜት በፍጹም አይሰማችሁ። እነሱ በቁስና በቤት ቢበልጡሽም አንቺ ግን በጤና ጉልበትሽን ሰተሽ ቤታቸውን በማቅናትና ስራውን ችለሽ በመስራት ትበልጫቸዋለሽ። ክብር በቁስ አይለካም። ክብር ከፈጣሪ የሚሰጥ የውስጥ ጸጋ ነው። ከምንም በፊት በጸሎት በርቺ። ስራ ከመጀመርሽ በፊት ጸሎትሽን አስቀድሚ። ፈጣሪሽን አንተ የሰጠኝን ሰውነት ማንም እንዳያቆሽሸው ጠብቅልኝ ብለሽ ለምኚው። ሰውነትሽን አስከብሪ። የቤት ሰራተኛ መሆንሽን ክብርሽን አይቀንሰውም። በስራ ሰዓት ስልክሽን አታብሽ። አንቺም ደግሞ ስራሽን በታማኝነት ስሪ። ነገር ግን በፍጹም የማታልፊያቸውና ጊዜ የማትሰጫቸው ቀይ መስመሮች ሊኖርሽ ይገባል። ይሄ ግዴታ ነው። ያለ አግባብ ጭቅጭቅ፣ ድብደባ፣ ምግብ መከልከል፣ መጠጥ መከልከል፣ ጾታዊ ጥቃት ሲመጣ እነዚህን የሰው ልጆች ክብር የሚነኩ ጥቃቶች ስለሆኑ ቶሎ እርምጃ ልትወስድባቸው ይገባል። እኛ ህጉን ስለማናውቀው ነው እንጂ ከሚገርማችሁ አሰሪሽ ስታመጣሽ ብትታመሚ ልታሳክምሽ፣ ልታበላሽ፣ ልታጠጣሽ፣ ልታለብስሽ፣ እረፍት ልትሰጥሽ ፈርማ ወዳና ፈቅዳን ያመጣች። ቢያንስ ይሄን ሁሉ ማስከበር ባንችልም ሰብአዊነትሽ እንዲከበር ግን ድንበርሽን ማስከበር አለብሽ። እና እህቶቼ ወደ አሰሪዎቻችሁ ቤት ከመግባታችሁ በፊት ሁልጊዜ አማራጭ ይኖራችሁ። ሁልጊዜ ችግር ቢገጥመኝስ ምን አደርጋለሁ ብላችሁ አስቀድማችሁ ተዘጋጁ። የቢሮአችሁን ቁጥር፣ የኤምባሲ ቁጥር፣ የምታውቋቸውን የሀገራችሁ ልጆች ስልክ መያዝ ግዴታ ነው። ቋንቋ ካልቻላችሁና ካልተግባባችሁ ማንነታችሁ ከሚረገጥ ይልቅ አሁን ካልተረዳዳን መስራት አልችልም ብላችሁ ወደ ቢሮ እንዲመልሷችሁ የመጠየቅ መብት አላችሁ። አማራጭ ካላችሁ ደግሞ ለሀገር ልጆች ደውላችሁ እንዲረዷችሁና እንዲተረጉሙላችሁ ማድረግ ትችላላችሁ። ይህንን ወቁ። በውስጣችሁ ፍርሃት ካለ ቋንቋውንም ሆነ በህይወቱ ይጨልምባችኋል። በራስ መተማመንና ድፍረት ካላችሁ ግን እንኳን ቋንቋው ህይወቱም ይቀልላችኋል እላችኋለሁ። እና በሚቀጥለው ክፍል 3 ደግሞ ስራን ከክብር ጋር አጣምሮ ስለመያዝ በዝርዝር እናያለን። እስከዛው በሰላም ቆዩልኝ።